ለኮንቴንት ክሪኤሽን፣ ቪዲዮ ኤዲቲንግ እንዲሁም ለግራፊክስ ስራዎች ላይ ያለን ሰዎች ለስራችን ዴስክቶፕ ከመረጥን በኋላ በትንሹ ዋጋ ስንት ነው ማግኘት የምንችለው፣ የትኛው አይነት ዴስክቶፕ ደግሞ ለኮንቴንት ክሪኤሽን ይመከራል የሚለው ጥያቄ ሁላችንንም የሚያሳስበን ነገር ነው። ስለዚህ ይሄ ቪዲዮ ለዚህ ጥያቄ መልስ የምናገኝበት ቪዲዮ ይሆናል። እስከ መጨረሻው ከተከታተላችሁ ዋጋውንም ዴስክቶፕ በትንሽ ካፒታል እንዴት ቢልድ ማድረግ እንደምንችል አብረን እናያለን። ሰላም ቤተሰብ እንዴት ናችሁ? ይህ ኩሬ ሪቪው ነው። እንደተለመደው በአዲስ ሶሉሽን መጥቻለሁ። የዛሬን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩ። በዚህ ቪዲዮ እንዳልኳችሁ ዴስክቶፕ ለኮንቴንት ክሪኤሽን የሚሆን እንዴት በትንሽ ብር ቢልድ እንደምናደርግ አብረን እናያለን። በመጀመሪያ የዴስክቶፕ ሲስተም ወይም ደግሞ ሲፒዩ እንመርጣለን። ሲስተም ስንመርጥ ለዚህ ስራ የሚሆን በትንሹ ፕሮሰሰሩ ወይም ደግሞ ክሎክ ስፒዱ ከ3.0 ከፍ ያለ ሲስተም መምረጥ አለብን ማለት ነው። ስለዚህ አሁን ላይ ደግሞ ከ3.0 በላይ የሆኑ ብዙ ሲስተሞች አሉ። ነገር ግን ሁሉንም ስራ እንዲሰራልን ሁሉን ያማከለ ዴስክቶፕ ለመምረጥ ካስፈለገ 3020 ተመራጭ ነው የሚሆነው። ኦፕቲፕሌክስ 3020 ዴስክቶፖች በሚኒም በታወርም ይገኛሉ። ቴክኒካሊ ወደኛ ሀገር ኢምፖርት ሲደረጉ በአብዛኛውም ደግሞ የሚመጡት 500 ኤችዲዲ ስቶሬጅ በ4 ጂቢ ራም ነው። 500 ኤችዲዲ ለስቶሬጅ እንዲሁም ደግሞ ራማቸው 4 ጂቢ ሆኖ ይመጣሉ። ፕሮሰሰር ስፒዳቸው ወይም ደግሞ ክሎክ ስፒዳቸው ከ3.0 እስከ 3.3 ድረስ ይመጣሉ። በኮራይ 5 ማለት ነው። ስለዚህ ይህን ሲስተም እንመርጥና 3020 ቴክኒካሊ ሲመጣም ወይም ደግሞ ከዱባይ የሚሆን ከሌላ ሀገር ወደ ሀገራችን ሲገባ 500 ኤችዲዲ በ4 ጂቢ ራም ሆኖ ይመጣል። ያለበት ኮንዲሽን ለምንሰራው ስራ ብቁ ሊሆን አይችልም። በአለም ፋይናንሻል አቅም 3020ን ይዘን ቢውልድ ማድረግ የግዴታ ነው የሚሆነው። ምክንያቱም ምንፈልገውን አይነት ስራ በቀላሉ በትንሽ ኮስት ለመስራት ስለምንፈልግ 3020 ምን ብናደርግ ነው ኮንተንት ክሪኤሽን ለመስራት ላይክ ቪዲዮ ኤዲቲንግ፣ ግራፊክስ ስራዎችን ለመስራት በጣም ብቁ የሚሆነው ካላችሁ የሚመጣው 500 ኤችዲዲ በ4 ጂቢ ራም። የመጀመሪያ ማድረግ ያለብን ኤችዲዲውን በኤስኤስዲ መተካት ነው ያለብን። ኤችዲዲውን በኤስኤስዲ ስንተካ በትንሹ 4 እጥፍ ፈጣን አድርገነዋል ማለት ነው። ወይም ደግሞ ለምንሰራው ስራ አሻሽለነዋል ማለት ነው። ኤስኤስዲ 256 ወይም ደግሞ 512 ቢሆን በቂ ነው የሚሆነው ማለት ነው። እንደ አማራጭ 256 እንዲሁም ደግሞ ስቶሬጅ በደንብ የሚያስፈልግ አይነት ከሆነ 512 በደንብ ራን ያደርግልናል ማለት ነው። አንደኛውን ጨርሰናል። ሁለተኛው የሚሆነው ራሙን ከ4 ወደ 8 ከፍ ማድረግ ወይም ደግሞ ለተሻለ ፍጥነት እንዲሁም ደግሞ 3 4 5 ታብ ከፍተን የምንሰራ ከሆነ ራሙን 12 ማድረግ በጣም ኢፊሽንት ያደርገዋል። ሲስተሙ እንደዚህ ቢውልድ አድርገናል። መጀመሪያ የመጣበት 500 ኤችዲዲ በ4 ጂቢ ራም ነው የሚሆነው። አሁን ደግሞ 256 ኤስኤስዲ እንደ አቅማችን ደግሞ 512 ኤስኤስዲ በ8 ወይም ደግሞ በ12 ጂቢ ራም አድርገነዋል ማለት ነው። ይሄ ዴስክቶፕ ፋይናሊ ምንድነው የሆነው ማለት ነው። ፕሮሰሰሩ ኮር i5፣ ክሎክ ስፒዱ 3.3 እንዲሁም ደግሞ ኤስኤስዲ ስቶሬጅ 512 ወይም ደግሞ 256 ይኖረዋል። ራሙ 8 ወይም ደግሞ 12 አድርገነዋል ማለት ነው። በዚህ ሲስተም ማይሰራ ምንም አይነት ኮንቴንት ክሪኤሽንን የሚያግዝ ነገር ሊኖር አይችልም ማለት ነው። በራሱ ስፔክ ከዚህ የተሻለ የለም ወይ አለ። ሌላው ደግሞ እንደተጨማሪ 3020 በታወር ከሆነ የራሱ የሆነ ኤክስተርናል ጂፒዩ ማለት ነው ግራፊክስ ካርድ አዲሽናሊ ወይም ደግሞ ኤክስተርናል ግራፊክስ ካርድ አድ ማድረግ ይቻላል ማለት ነው። ግራፊክስ ኤክስተርናል ወይም ደግሞ ጂፒዩ በጨመርን ቁጥር ዴስክቶፓችን እጅግ ፈጣን የሆነ ነው የሚሄደው። ለቪዲዮ ሬንደሪንግ በጣም ትንሽ ጊዜ ነው ኮንሱም የሚያደርገው። ኤክስተርናል ግራፊክስ ካርድ በመጨመር ይሄን 3020 ከፍ ማድረግ እንችላለን። አሁንም የሚኖረው ራም ስሎት 4 ስለሚኖረው እስከ 16ም 32 ድረስም ምናልባት ራን ሊያደርጉ ይችላሉ ማለት ነው። አፕግሬድ የማድረግ አቅማቸውም ከፍ ያለ ስለሚሆን 3020 በእንደዚህ አይነት ሲስተሙን አፕግሬድ አድርገናል። ዲስፕሌይ ስናወራ 3020 ሲመጣ በ19 ኢንች ዋይድ ስክሪን ነው የሚመጣው። እንደ ፍላጎታችን ደግሞ እንደምንሰራው ስራ ብዛት ይሄን 19 ዋይድ ስክሪን ወደ 20፣ 22፣ 24፣ 27 ማድረግ እንችላለን ማለት ነው። 24 ፍሬምለስ ቢሆን ሞር ዋጋውንም ያማከለ ነው የሚሆነው። ይሄ ኦፕሽናሊ 20፣ 22፣ 24፣ 27 ኢንች አድርጎ መጠቀም ይቻላል። ሞር ደግሞ ተለቅ ያለ ሪፍሬሽ ሬት የሚፈለግ ከሆነ ቲቪ በመጠቀም የተሻለ ሪፍሬሽ ሬት ማግኘት ይቻላል። የተሻለ ለማድረግ ከተፈለገ 24 ኢንች ፍሬምለስ ቢሆን በጣም የተሻለ ሆኖ ይመከራል። ለኮንተንት ክሪኤሽን አሪፍ ሲስተም ቢውልድ እንዳደረግን በጣም እርግጠኛ ነኝ። የዛሬ ቪዲዮ ይሄን ይመስል ነበረ።
ቪዲዮ ከተመቻችሁ ላይክ እያደረጋችሁ ለዚህ ፋሚሊ ደግሞ ለቀጣይ ቪዲዮ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።